በፓርቲ ብቻ የምንሰራበት ፕላትፎርም ይዤላችሁ መጥቻለሁ። የዛሬው ፕላትፎርም ደግሞ 20 ሺህ ኮይን $10 ነው። 100 ሺህ ሳይሆን 20 ሺህ ኮይን $10 ነው። ይሄ ማለት 2 ሺህ ኮይን $20 ነው። እንትን $1 ነው ማለት ነው። ስለዚህ ምርጥ ፕላትፎርም ነው። የልጅ ልጅ አለው፣ ፒራሚድ አለው። እስከፈለጋችሁት ትውልድ ድረስ መገንባት ትችላላችሁ። ሲቀጥል ደግሞ ደስ የሚለው ፕላትፎርሙ ከሌሎች ፕላትፎርም ለየት የሚያደርገው ኢንቪቴሽኑ ነው። ኢንቪቴሽኑ ምን መሰላችሁ? ከሌላ ፕላትፎርም አንድ ኢንቪቴሽን የምናገኘው ከአንድ ሰው ነው። አንድ ሰው ለምሳሌ አሁን እኔ አንድ ሰው ብጋብዝ ከሱ አገኘው፣ ከዛን ደግሞ ሌላ ሰው የግድ ማምጣት አለብኝ። እዚህ ጋር ግን የልጅ ልጅ አለው። ኢንቪቴሽን ራሱ የልጅ ልጅ አለው። ከምታመጡት ልጅ ሁሉ ታገኛላችሁ። ለምሳሌ እኔ አሁን አንድ ልጅ አመጣሁኝ፣ ከሱ ደግሞ ሌላ ልጅ ያመጣል። ከሚያመጣው ሁሉ ኢንቪቴሽን አገኛለሁ ማለት ነው። ከሌሎች ፕላትፎርም ለየት የሚያደርገውና ደስ የሚለው ነገር ይሄ ነው። ሲቀጥል ላይቭ የለውም፣ ፓርቲ ብቻ ነው። ፓርቲ ላይ በመቀመጥ ብቻ ነው የምንሰራው። ቲም ስንገነባ፣ ቲም ቢውልድ ስናደርግ አሪፍ ኢንካም እናገኛለን። ስለዚህ ይሄንን ፕላትፎርም እንዴት እንከፍታለን፣ እንዴት ዳውንሎድ እናደርጋለን የሚለውን ነገር አብረን እናያለን። እሺ እንዲህ አይነት ቪዲዮዎች እንዲደርሳችሁ አፕሊኬሽን አዳዲስ አፕሊኬሽኖች ሲወርዱ ዳውንሎድ ሲሆኑ እንዲደርሳችሁ ከፈለጋችሁ ቤቱን ሰብስክራይብ አድርጉት። ሰብስክራይብ ያደረጋችሁ ልጆችም ተልተሎ ይደርሳችኋል ብዬ ተስፋ አደርጋለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳይረሳ። ኮሜንት ላይ ደግሞ ያላችሁን ጥያቄ ጻፉልኝ። ጥያቄ ካለ መልሳለሁ። ኮሜንት ላይ ጻፉልኝ። መስራት የምትፈልጉ ካላችሁ የቴሌግራም ዩዘሬ ስክሪኑ ላይ ያለላችሁ ወይም ዲስክሪፕሽን ቦክስ ላይ ደግሞ የአፕሊኬሽኑ ሊንክ አለ ማለት ነው። የአፑ ሊንክ አለ፣ በሱ መሰረት ማውረድ ትችላላችሁ ማለት ነው። ስለዚህ አፕሊኬሽኑ ሁለት ሊንክ አለ። ሁለት ሊንክ ነው የምልክላችሁ። አንደኛ ሆስት ሊንክ ነው፣ ሁለተኛ ደግሞ ምንድነው ካላችሁኝ ኤጀንት ሊንክ ልክላችኋለሁ ማለት ነው። ስለዚህ አንደኛው ሊንክ ይሄኛው ነው፣ ይሄ የምታዩት ሊንክ ነው። ሁለተኛው ደግሞ ይሄ ታችኛው ነው ምልክላችሁ። መጀመሪያውንም ምልክላችሁ በአንደኛው ምንድነው የምታደርጉት? በአንደኛው ሊንክ ምንድነው የምታደርጉት ካላችሁኝ አፕሊኬሽኑን ሬጂስተር ታደርጋላችሁ፣ ትከፍቱታላችሁ። በሁለተኛው ሊንክ ደግሞ ራሳችሁን ኤጀንት ታደርጋላችሁ ማለት ነው። ስለዚህ ይሄንን እንዴት እናደርጋለን፣ አፕሊኬሽኑን ሬጂስተር እንዴት እናደርጋለን፣ አፑን አውርደን ወደ ውስጥ እንዴት እንገባለን የሚለውን ነገር አብረን እናያለን ማለት ነው። ስለዚህ አሁን ወደ አፕሊኬሽኑ እንግባ። እሺ የአፑን ሊንክ አንዴ ክሊክ እናደርጋለን። የትኛው ሊንክ ነው የምንነካው? ይሄኛው ሊንክ ክሊክ አድርገን ወደ ውስጥ እንገባለን ማለት ነው። ወደ ፕሌይ ስቶር ነው ቀጥታ የሚወስደን። ፕሌይ ስቶር ጋር ነው። ፕሌይ ስቶር ጋር ሄደን አፕሊኬሽኑን ዳውንሎድ እናደርገዋለን ማለት ነው። ዳውንሎድ ካደረግን በኋላ ደግሞ ምን አይነት ፎርም እንሞላለን የሚለውን ነገር እናያለን። ስለዚህ ይሄው እንደዚህ አይነት ፎርም ይመጣልናል። እኛ ይሄው የኔ ነው። ይሄኛው ምድረው ፋሲካው ይላል። አይታችሁት ከሆነ አይዲ 117378 የኔ አይዲ ነው። ይሄው ኢንቫይት ኮድን ብሎላችሁ ተቀምጧል። የኔ መሆኑን እርግጠኛ ሆኑ እዚህ ጋር ማለት ነው። እዚህ ጋር እንዴት ነው እርግጠኛ የምትሆኑት? ስሙን እዚህ ጋር ቼክ ማድረግ ነው። እዚህ ጋር የምታዩት ጋር ቼክ ማድረግ ነው ስሙን ማለት ነው። ቼክ አድርጉት። ስለዚህ እዚህ ጋር ቼክ አደረጋችሁ በኋላ ቀጥታ ምንድነው የምናደርገው? እዚህ ጋር ዳውንሎድ ነው ዳውንሎድ አፕስ የሚለውን እንነካዋለን። ወደ ውስጥ ያስገባናል ማለት ነው። ቀጥታ ፕሌይ ስቶር ጋር አፕ ስቶር የምንጠቀም ከሆነ ደግሞ አፕ ስቶር ጋር ይወስደናል። እንደዚሁ ነው ይመጣልናል። ስለዚህ እኛ ምንድነው የምናደርገው? እዚህ ጋር ኢንስታል ነው የምንለው ማለት ነው። ኢንስታል የሚለውን አንዴ ክሊክ እናደርጋለን። ኢንስታል ማድረግ ይጀምራል ማለት ነው። ይሄው ኢንስታል ብየዋለሁ። ስለዚህ አፕሊኬሽኑ ዳውንሎድ እስኪሆን ድረስ እኛ እንጠብቃለን። ኢንስታል አድርገናል። ዳውንሎድ ነው እስኪያልቅ ድረስ እዚህ ጋር እኛ እንጠብቀዋለን። እሺ አፕሊኬሽኑ ወርዶ ጨርሷል። ስለዚህ ኦፕን ብሎናል። ኦፕን የሚለውን እንነካለን ማለት ነው። ልክ አፑ እንደወረደ እንደዚህ አይነት ምርጫ ያመጣልናል። ወደ ውስጥ ስንገባ እንደዚህ አይነት ምርጫ ያመጣልናል። እኛ የትኛውን እንነካካላችሁኝ እዚህ ጋር ይታያችኋል ብዬ ተስፋ አላድርግ። ይሄው እዚህ ጋር ስንት አይነት ምርጫ አለ ካላችሁኝ አንደኛ ጉግል አለን፣ ሁለተኛ ደግሞ ፎን ናምበር አለን። ስለዚህ እኛ ምንድነው የምናደርገው? በጉግል ለመክፈት የምንፈልገው በጉግል እንነካለን ማለት ነው። በጉግል ለመክፈት የምንፈልገው ጉግል እንነካለን። ጉግል ከነካም በኋላ እዚህ ጋር ምን ይመጣልናል? ኮንፊርም በሉ ይለናል። ኮንፊርም እንላለን ማለት ነው። ስለዚህ ኮንፊርም እንለዋለን። ከዛን ራሱ የስልካችንን ጉግሎች ያመጣልናል ማለት ነው። ስለዚህ እኛ መክፈት የፈለግነውን ጉግል እንመርጥና እንነካዋለን ማለት ነው። እኛ መክፈት በፈለግነው ጉግል መክፈት እንችላለን። ይሄው እዚህ ጋር ደግሞ አግሪ በል እያለኝ ነው። አግሪ ማለት ነው። ይሄው አግሪ ኤንድ ሼር የሚልጽፍ ይመጣልኛል። አግሪ ለዋለሁ ማለት ነው። ይሄው እንደምትመለከቱት እዚህ ጋር ደርሰናል ማለት ነው። እዚህ ጋር ምን እናደርጋለን ካላችሁኝ አንደኛ ነገር ጾታችን ነው ሜል ፊሜል የሚላለ ጾታን እንሞላለን። ከዛን ደግሞ እዚህ ጋር በርዝዴይ እንሞላለን ማለት ነው። እዚህ ጋር እንደምታዩት በርዝዴይ መሙላት ነው። የተወለድንበትን ዓመተ ምህረት ቀንና ወር እንሞላና ከታች ጋር ታያችኋል ብዬ ተስፋ አደርጋለሁ። እዚህ ጋር እንደምታዩት ይሄው ደን ማለት ነው። በቃ አለቀ። እንደዛ አድርገን እንከፍታለን ማለት ነው። ሬጂስተር ማድረግ በጣም ቀላል ነው። ስለዚህ እኔ አሁን ኢሜል በሚለው ተከፍቶልኛል። አሁን እዚህ ጋር ደግሞ ቃል አስተካክል ማለት ነው። ቀን እንዳይፈለኩት ላድርግና ለምሳሌ እንደዚህ ያደረኩት ኮንፊርም አልኩት። ከዛን ከታች ጋር ደን አልኩት ማለት ነው።
ይሄው ደን ስለው በቃ አፕሊኬሽኑ በቀላሉ ሬጂስተር ተደረገ ማለት ነው። አፕሊኬሽኑ በቀላሉ ሬጂስተር ተደረገ። እንደምታዩት ይሄው ኢትዮጵያኖች እየሰሩ ነው አሉ። ብዙ ኢትዮጵያኖች አሉ፣ ተመልከቷቸው። እዚህ ጋር ያሉ ሰዎች አሉ። ስለዚህ እኛ የት ጋር ነው የምንሄደው ካላችሁኝ፣ አሁን እሺ ቴሌግራሙ ጋር ከገባችሁ በኋላ ለምሳሌ አሁን ይሄኛውን አፕሊኬሽን ዳውንሎድ ለማድረግ ተጠቀምኩት። አሁን ደግሞ ይሄኛውን ደግሞ ኤጀንት ለመሆን ቀጥታ ኤጀንት መሆን አለባችሁ። ኤጀንት ካልሆናችሁ ስራ አይሰራም። ኤጀንት ስትሆኑ ነው ስራ የሚሰራ። ስለዚህ ሁለተኛው ሊንክ ነካዋለሁ ማለት ነው። ሁለተኛው ሊንክ ስነካው ምን አይነት ፎርም ያመጣልናል የሚለው ነገር ደግሞ ላሳያችሁ። እንደዚህ አይነት ፎርም ያመጣልናል። ይሄው ምን ይመጣላችኋል? እዚህ ጋር ተመልከቱት። ፋሲካው የራሴ ስም ነው። ከዛንም ኤጀንት ኮድ የሚል ይመጣላችኋል። እዚህ ጋር ደግሞ ዳውንሎድ አፕ የሚል አለ። ስለዚህ እኛ ዳውንሎድ አፕ የሚለውን እንንከው። ዳውንሎድ አፕ ስላደረግነው ቀጥታ ወደ ውስጥ ነው የሚወስደን ማለት ነው። ይሄው እንደዚህ ነው ይመጣል። እንደዚህ ሲመጣልን ምንድን ምን አድርገውኛ እዚህ ጋር ይታያችኋል። ይሄኛው የምታዩት ይሄ የኤጀንት ሊንክ ነው። ይሄ የኤጀንት ሊንክ ነው። ስለዚህ ምን አደረገውኛ እኔ ጋር መመዝገብ ስለፈለጋችሁ እኔ ጋር ቀጣይ እቺን ማብራት ነው። ሳጥና ካበራችሁ በኋላ ጆይን ማለት ነው። በቃ አለቀ። ኤጀንት ውስጥ ኤጀንት ውስጥ ራሳችሁን ኤጀንት አድርጋችሁ ተመዘገባችሁ ማለት ነው። ስለዚህ ኤጀንት ለመሆን ቀጣይ ይሄኛውን እንደዚህ እናበራለን፣ ጆይን እንለዋለን ማለት ነው። ጆይን ካልን በኋላ ምን መጣልን ካላችሁኝ እዚህ ጋር ዩር ኤጀንት ነው የሚላል፣ የእናንተ ስም ይመጣል እዚህ ጋር። ከዛን ደግሞ እዚህ ጋር ደግሞ ዋትስአፕ ቁጥር ይላል። እዚህ ጋር የምትመለከቱ ከሆነ ዋትስአፕ ቁጥር ይላል። ዋትስአፕ ቁጥራችሁን ታስገባላችሁ። እዚህ ጋር ደግሞ ሰሌክት ሪጅን ይላል። እዚህ ጋር ደግሞ ኢትዮጵያን ታስገባላችሁ ማለት ነው፣ ሀገራችሁን። ከዛ እናስ ኮንፊርም ማለት ነው። በቃ አለቀ። ኮንፊርም ስትሉት እዚህ ፕላትፎርም ላይ ተመዘገባችሁ ማለት ነው። ስለዚህ አሁን ይሄን እናስገባ። ኔም ካላችሁኝ አሁን እስቲ ቆይ ፋየ ስልክ ቁጥር እናደርግና ስልክ ቁጥር አሁን 2519 እንበልና 7 ብለን ካልን በኋላ እዚህ ጋር ደግሞ ሰሌክት ካንትሪ የሚለው ጋር ለምሳሌ ኢትዮጵያ አለች፣ ኢትዮጵያ እናስገባለን ማለት ነው። ኢትዮጵያን ካስገባን በኋላ ኮንፊርም ማለት ነው። በቃ ኮንፊርም ካልነው በኋላ ይሄ ወደ ውስጥ ገባን። ከዛ የት ጋር ነው የምንሄደው ካላችሁኝ ቀጥታ የት ጋር ነው የምንሄደው? እታች ጋር ይሄ ቆይ ላሳያችሁ። እዚህ ጋር ማለት ነው ቀጥታ አምስተኛው አይከን ጋር ፕሮፋይል የምትባለው ሌላ ፕላትፎርም ላይ የምታውቋት ማለት ነው። እዚህ ጋር ስንሄድ ቀጥታ ይሄው ራሳችን ኤጀንት ሆነናል። ተመልከቱት። እዚህ ጋር ማይ ሆስት እኛ ምን መዘግበት ይመጣልናል። ሆስት ይላል። እዚህ ጋር ደግሞ ሰብ ኤጀንት የሚል ይመጣልናል። የተለያዩ ነገሮች አሉ። ስለዚህ እኛ ደግሞ አሁን ከእንግዲህ ወደ ምናደርገው ቬሪፊኬሽን የፊት አሻራ እንዴት እንሰጣለን የሚለውን ቦታ ደግሞ እዚህ ጋር የፊት አሻራ የምንሰጠው ይሄው እዚህ ጋር ይታያችኋል ብዬ አሳያለሁ። ጌት ቬሪፋይድ የምትለው ቦታ ጋር እሺ ጋር እንግባና የፊት አሻራ እንስጥ ማለት ነው። ስለዚህ ጌት ቬሪፋይድ የምትለው አነካታለን። ጌት ቬሪፋይድ ስንነካት እዚህ ጋር ምን እናደርጋለን? አንደኛ ነገር እዚህ ጋር ያለው ምንድነው የፎቶ አፕሎድ አድርጉ ነው የሚለን። እዚህ ጋር ይታያችኋል ብዬ ተስፋ ፎቶ አፕሎድ አድርጉ ይልናል። ሁለተኛው ደግሞ ምንድነው ካላችሁ ደግሞ እዚህ ጋር ደግሞ የፊት አሻራ የምንሰጥበት አሻራ እዚህ ጋር እንደ ሌሎች ፕላትፎርሞች አይደለም። አሻራ የምንሰጠው እንደ ሌሎች ፕላትፎርሞች አይደለም። ለምሳሌ ራሳችንን ፎቶ ራሱ ስንሰጥ ቀጥታ ካሜራ ነው፣ ከፊት ለፊት ካሜራ ያመጣልናል፣ ካሜራ ያነሳናል። ከዛ ራይት እንልታለን። አሻራ ስንሰጥ ደግሞ ከ5 እስከ 10 ሰከንድ ይላል። ከ5 እስከ 10 ሰከንድ ቪዲዮ ነው የሚቀርጸን። እሱ ሰልፊ እናደርግለታለን፣ ቪዲዮ ይቀርጸናል ጥርት ያለ ቦታ ጋር ሆነን። ከዛ ራይት የሚል ምልክት ይመጣል፣ ራይት እንለታለን። ራይት ካልንለት በኋላ እኛ እዚህ ጋር ይሄንን መንካት ነው። እዚህ ጋር ጌት ቬሪፋይድ ስንለው ራሱ ይጨርስልናል ማለት ነው። ስለዚህ ከዚህ አካባቢ አንዴ እንደዚህ እናደርግና እንወጣለን። አፕሎድ እናደርጋለን ፎቶውንም ራሱ ነው የሚያነሳል። ፎቶ ለማድረግም ራሳችሁ ሰልፊ ታደርጉለታላችሁ፣ ፎቶ ያነሳችኋል፣ ራይት ታደርጋላችሁ። የፊት አሻራ ሰጡ ደግሞ ከ5 እስከ 10 ሰከንድ ጥርት ያለ ቦታ ላይ ፊታችሁን ማሳየት ነው፣ ሰልፊ ያደርጋችሁ ማለት ነው። ፊታችሁን ስታሳዩት ቀጥታ ራሱ ራይት የሚል ይመጣል። ራይት ታልተረ ጌት ቬሪፋይድ ይላል። ከዛ እናንተ የት ነው የምትሄዱት? ትወጡና ከዚህ እንዴት ታስክ እንሰራለን የሚለውን ነገር ነው። ታስክ እንዴት እንሰራለን የሚለውን ደግሞ ቀጣይ ቪዲዮ ላይ ልክላችኋለሁ። ይሄንን አወርዳችሁ ሲጨርሱ ቴሌግራም ላይ አዋሩኝ። ታስክ እንዴት እንሰራለን የሚለውን ነገር ጻፉልኝ፣ ልክላችኋለሁ። ስለዚህ ሬጂስተር አፕሊኬሽኑ የሚደረግ እንደዚህ ነው። ሬጂስተር አድርጉት። በጣም ምርጥ ፕላትፎርም ነው። ኢንቪቴሽን አለው፣ ኤጀንት የልጅ አለው፣ ለየት የሚል ነው በቃ። ከዛን ደግሞ ምን አለው? ቮይስ ነው፣ ላይቭ የለውም፣ በቮይስ ቻት ነው። 2 ሰዓት ነው በቀን የምንሰራው። የተለያዩ ነገሮች አሉት። የተለያየ ጥቅማ ጥቅሙን ደግሞ ቃስ እያልን እናያለን ማለት ነው። የተለያዩ ጥቅማ ጥቅሞች እናያለን። ስለዚህ ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉልኝ። ዩቲዩብን ይሄንን ዩቲዩብ እናሳድገው። በህብረት ነው ማደግ ያለበት። ስለዚህ ይሄንን ዩቲዩብ እናሳድገው። ሲቀጥል ደግሞ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳይረሳ። ጥያቄ ካላችሁ ማንኛውም ጥያቄ ኮሜንት ላይ ጻፉልኝ። የአፕሊኬሽኑ ሊንክ ኮሜንት መጀመሪያው ላይ አስቀምጥላችኋለሁ። ሲቀጥል ደግሞ ዲስክሪፕሽን ላይም አለላችሁ የቴሌግራም ቻናል ይኖራል። እዛ መጣችሁም የፈለጋችሁት ነገር መጠየቅ ትችላላችሁ። ቲም አለ። ከቲም ጋር መስራት እንዴት እንደምንሰራ፣ ቲም እንዴት እንደምንገነባ፣ ቢውልድ እንደምናደርግ፣ ሁላችንም እንዴት ኮሚሽን እናገኛለን የሚለውን ነገር ደግሞ በዝርዝር አሳያለሁ ማለት ነው። ኮሚሽን እንዴት እናገኛለን የሚለው እዚህ ጋር ዋናው ቲም ገንብተን ስንሰራ ምንድነው የኮሚሽን ስራ ነው። ኮሚሽን ስራ ስለምንሰራ ኮሚሽን ገንብተን ቲም ቢውልድ አድርገን መስራት አለብን ማለት ነው። ማንኛውም ሰው እዚህ መጥቶ ቲም ካልገነባ ምንም ስራ አያገኝም። ላይቭ ስትሪመር ፕላትፎርም ሲባል ቲም መገንባት ይጠበቅብናል።
ሰዎችን ማምጣት፣ ሰዎችን መጋበዝ፣ አክቲቭ መሆን ይጠበቅብናል። ስለዚህ ይሄንን የምታደርጉ ልጆች ከሆነ አክቲቭ ናችሁ የምትሰሩ ከሆነ ኑ አብረን እንስራ። ግን የማትሰሩ ከሆነ አትምጡ፣ ጊዜያችሁንና ዳታችሁን አታባክኑ። ካልሰራችሁ ምንም ቫልዩ የለውም ፕላትፎርሙ ጋር ማለት ነው። ለብቻ የሚሰራ ፕላትፎርም አይደለም፣ በጋራ ነው የሚሰራው፣ በቲም ነው የሚሰራው፣ ቢውል ተደርጎ ቲም ነው የሚሰራው። ስለዚህ እንደዚህ ማድረግ አቅም ካላችሁ እየመጣችሁ አብረን እንስራ። የኢትዮጵያኖችን የምታዩቸው ናቸው። እዚህ ጋር ከፈለጋችሁ ከፊት ጋር ሳይ ካላችሁ ይሄው እዚህ ጋር አለላችሁ፣ እነዚህ ያሉላችሁ የተለያየ ኢትዮጵያኖች አሉ። ብዙ ኢትዮጵያኖች እየገቡ ነው። ስለዚህ ቀድሞ መገኘት ጥሩ ነውና ቀድመን እንገኝ። ቀድመን ተገኝተን ቲም ቢውል እናደርግ። ከተገነባ ነው ቲም ላይ የሆነ ጊዜ ላይ እኛ ረፍት አግኝተን የጊዜም የገንዘብ ነጻነት የምናገኝበትን ቲም ቢውል እናድርግ ማለት ነው። ስለዚህ ፍላጎት ካላችሁ ኑ ሰብስክራይብ ማድረግ እንዳይረሳ። ቀጣይ ቪዲዮ አዳዲስ ፕላትፎርም ሲመጣ አስተዋውቃችኋለሁ። ሰብስክራይብ ማድረግ እንዳይረሳ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳይረሳ። እወዳችኋለሁ።